ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ እንደተለመደው ወደ እናንተ የቀረብኩት እነዚህን ሰዎች ታያቸዋላችሁ። በእውነቱ በተለይ ሚስተር ጎፈንድሚ ብዬ መጀመሪያ የዛሬ 4-5 ዓመት ነው አቶ ታማኝ በየነን ቅጽል ስም ያወጣሁለት ብቻ እኔ ቢሆን ብዙዎቻችን በሴም ታይም ስንትን ያለው ዛሬ በጣም የሚገርም ቪዲዮ ነው ያየሁት። በጣም የሚገርም ምን አተረፍኩ አለ። እድሜ ልኬ ስለ ኢትዮጵያ ተዋግቼ ተናግሬ ምን ያተረፍ ልጆቼን ሁሉ ትቼ ጥላቻ ብቻ ነው ያተረፍኩት። ጥላቻ ብቻ ነው ያልተረፍኩት። ስለዚህ ከዚህ ቦታ ከእንዲህ አይነት ነገር ከፖለቲካው መሰለኝ ትቻለሁ። በጣም የሚገርም ነው። እድሜ ሲሰጠን ብዙ ነገር የማያሳይ የለም። ሲቆይ ሲታደር ስለዛኛው እመጣለሁ። ስለዚህ ሰውዬ ግን ልናገር። እንደምታውቁት በዲሲ ውስጥ ያኔ ሚድ-90 እንደ 2000 ጎንደር ጋንግስተሮች ይባላሉ። አንደኛውም እሱ ነው። ባይዘዌ አዘግተውብኛል። ይህን እንትን ካልኩ ወዲያ አንዶቹን ካዘጉት የትና የት ከደረሱ ብዙ ያዘጉብኝ አንደኛው እነሱ ናቸው። እና ምናልባት ይህንንም እንትን ስለሚሉ መጨረሻ ላይ እናገራለሁ። ሼር ኮፒ ሊንክ ማድረጋችሁን አታውቁም። እና የዓለም ጋዜጣዎች ስለ ኢትዮጵያ ይናገሩ ነበር። እድገቷ በዚህ በጣም የታይገርን ስም በኢኮኖሚ የታይገርን ስም ሰጥተዋት በዚህ የቀጠለች እንደሆነ ፕሮጀክት ያደረጉት ኢኮኖሚዎች ፕሮጀክት የገመቱት በቅርብ ጊዜ ውስጥ ወደ 2ኛ ዓለም ይዞራሉ ከሚባሉ አገሮች አንዱ የተባለችበት ዘመን ነበር። እነዚህ ደግሞ ምን ያላሉ? ትልቅ ማጥላቻ የደርግ እስክታወራጅ ነበረ አሉ። እኔ አንዳንድ ኢንስትሩሜንት እንደሚጫወት ነው የማውቀው፣ ግን ስሰማ በፊት ያኔ ደርጎች እየመጡ እያሉ እንኳን አትለውም እያለ ይፎከር ነበር። ይህንን ኢሜጅን ተመልከቱ። እዚህ ላይ የወታደር ልብስ ለብሱ አላችሁ አለን፣ ወደፊት ወደ ኋላ እኛ ከእናንተ ጋር ነን። መቼ ነው ያለው? 36 months ago። ይታያችሁ አርቲስቶቹ ባበሉበት ጊዜ አንዳንድ ንጹህ አርቲስቶች አሉ ያልተናገሩ፣ እንደ ኤፍሬም አይነቱ፣ ሌሎቹ ኔቹራል ፖለቲከኞች አይደሉም፣ ኔቹራል አፋቸውን ያልከፈቱ። እንደነዚህ ግን ጃምፕ ሲሏቸው፣ አንድ ገመድ ዝለል ሲሏቸው ስንት ሜትር ለዝላል ያሉ ተከፍሏቸው ስለ አማራ ጎንደሬያዊ ነው አይደል? ስለ ጎንደር አስባለሁ የሚል የጎንደር እናት ዛሬ የአማራ እናት በድሮን ስትቀጠቀጥ ምን እንደሰጠው ስለዚህ ሰውዬ ሲያወራ አልሰማ ነው። የጡረታ የኑዛዜ ጡረታ ወጣ። የሚገርም ነው። የኑዛዜ ጡረታ አወጣ። ለሁደድ ሞርጌጁን የከፈለበት በአማራ ሕዝብ የሸቀጡ 1000 years አብሮ የኖሩትን የትግራይና የአማራን ሕዝብ ያጋጩ ያባሉ ዋሽንግተን ዲሲ ላይ ተቀምጠው አንዳንድ ጊዜ ደግሞ እኛ እየሰማን እነዚህ ምን ይቀባጥራሉ?
ኢኮኖሚስት የሚያወራው ሌላ፣ ጋርዲያን የሚያወራው ነገር፣ ሮይተርስ የሚያወራው ሌላ። እንደነዚህ አይነቶቹ ባለጌዎች የነዚህ ምክንያት ነው ዛሬ አገሪቷ እዚህ የደረሰችው ወገኖች። የነዚህ ምክንያት ወጥተው የውሸት አሳይለም ጠይቀው ታውቃላችሁ። አንዱ አሳይለም ሲገኝ ተቀጥቅጪ ብልቴ ልጅ መውለድ አልቻለም ብሎ አሳይለም ከጠየቀ በኋላ ግሪን ካርዱን ካለ ወንድ ልጅ የወለደ ሰው እንዳለ ታውቃላችሁ። አምና ኬደኝ ተሰፋክት በአፉ ነው ያወጣው አያፍን ማርካይቭ ውስጥ። ስለዚህ ዛሬ ነው ወይ ጡረታ መውጫ ጊዜ የአማራ እናት ስትፈልግ? ዛሬ ነው ወይ የአማራ ገበሬ ሲፈልግ? ዛሬ ነው ጡረታ የምትወጣው ወይስ ጎፈንድሚ የምታገኝበት ቼኑ ተሰበረ? የምትሰበስብበት የምትነግድበት ቼኑ ተሰበረ። አላችሁ ወይ ከናንተ ጋር? እኛም ከናንተ ጋር ነን። ወደፊት ከማፍላሽን ለብሰ እዚህ ላይ እግሬ ሳምከው not too long ago, less than 60 months. ከስልሳ ወሮች በፊት ዲሲ በመጣ ጊዜ ዛሬ ነው እውነተኛ ታጋይ የሆንክ። የዛን ጊዜ የዋሸኸው ለውሸት ነው። የዛን ጊዜ ያወራው ህዝብን ለህዝብ ለማጋጨት ነው። ምክንያቱም በዛን ጊዜ ገበሬው ማዕድኑ ይደርሰው ነበር። የአማራው ገበሬ እያረሰ እየሸጠ እየለወጠ ሀብቱንም እያበተ ልጆቹንም እያስተማረ ዩኒቨርሲቲ ጎንደር ዩኒቨርሲቲ ሌላውም ዩኒቨርሲቲ እየላከ ገበሬው ኖር ነበር። የእናንተ ውሸት ምክንያት እዚህ ከደረሳችሁት እንደናንተና አንተን የመሰለ ነው። እንዴት ነው አሁን ጥላሃት የምትሄደው? ያችን ኢትዮጵያ አልካት በዚህ ጊዜ ነው። ጥላቻ በዛብኝ። ትግል እኮ እስከ መሞት ነው። እስከ ገንዘብ እስከሚያልቅ አይደለም። ገንዘብ እስከሚያልቅ አይደለም። እንዴት ተደርጎ በዚህ ሰዓት በዚህ ደቂቃ እውነተኛ ከሆንክ 4 ኪሎ ያሉትን ገዳዮች በዚህ ሰዓት እንኳን አንዳንዶቹ ወጥተው ክርስቲያን ሲያደርጉ አፍህን አልሰማሁትም ካለ ቪዲዮን ላክ አውጣ። ጸጥ ብለህ አጥፍተህ ብቅ አልክ ብልትል ልትናዘዝ ሌላ ጊዜ እናገረዋለሁ ነው ተናገር። ምናልባት እንደ ሌሎቹ እዛ ስትቀባጥር ሆቴል ላይ ይዞ አይደለም አልገባም እዛ ውስጥ ምን እንደመጣ። ሶ ዜርፎር እንዴት በዚህ ጊዜ ያ ፖልፔት ላይም ዴሞንስትሬሽንም መለሰ ጠቅላይ ሚኒስትር በሞተ ጊዜ ዲሞንስትሬሽን እንዲወጡና እልል እንዲበሉ ያደረከው እንዴት ነው? ዛሬ ያ ሁሉ ለኢትዮጵያ ነው ስትል ለኢትዮጵያ ብዬ ነው ለአማራ ሕዝብ ብዬ ነው ያልከው አሁን ነው መነሳት ያለብህ። ለፍትን ራይት በድሮን እየተደበደበ ነው የአማራ ሕዝብ ለፍትን ራይት። አዲስ አበባ አትገባም። ብዙ ነገር እየተደረገ ነው። ብዙ እስር ቤትም ብዙ እየማቀቁን ነው። አሁን ነው እንጂ ትግሉ ታማኙ ምኑን ታማኝ ሆንከው? አሁን ነው ታማኝ መሆን ያለብህ እንደ ስምህ።
ኑዛዜ ሌላ ጊዜ እናገረዋለሁ። ምኑን ነው የምትናገረው? ንግግር አትፈልግም? የጎንደር እናት፣ የጎጃም እናት፣ የወሎ እናት፣ ገበሬው፣ እረኛው፣ ወጣቱ አይፈልግም። ተው ትግራዋይማ ተዋች። ተው ከአንተ የማይጠብቁ ነገር ግን ትግል በዚህ ሰዓት ነው እኮ ትግል መኖር ታጋይ መሆንን ማሳወቅ ያለብን። በዛ ጊዜ እየጠገቡ እያሉ እየበሉ እየጠጡ እያሉ አልበሉም አልጠጡም እያልክ ስትዋሽ፣ የገበሬው ልጅ ትምህርት ቤት እየሄደ ነው መሬት ተወርሷል እያልክ ስትዋሹ ዓለም የሚያወራው ሌላ፣ እናንተ የምታወሩት ሌላ። እንዴት ተደርጎ ይሄ? ስለዚህ ደግሞ ትንሽ አለ ያ የሞተው አርቲስት ቀድሰን ነው ባርካችን እንብላ ካሉት ይሄ ደግሞ ያላለ ነው። ቪዲዮን አይቼው ልከውልኝ ሄዶ እኔ እንደዚህ ያልኩትን ያልከውን ምትክድ የምትክድ እንጨፍጭፋቸው ብለህ አንድን ዘር አፍ አውጥተህ አላልኩም ብለህ የምትክድ ሰው በዚህ ዕድሜ እንዲህ ካልኩኝ ከመሰላቸው ቆሜ እኔ ይቅርታ ይጠይቃለሁ። አክተር ነህ። ከዛ ከማይረባ ሰው ጋር ሆነ ቶክ ሾው ማይረባ አለ። ጥላቻችሁ የአንድ ዘር ጥላቻ ባደረገ በሰራ ህዝቡን ብሔረሰቡን አንድ አድርጎ አንድም የበላይ የለም በዚች አገር ውስጥ ሁሉም በቋንቋው በአንድ በተለያየ ቅርንጫፍ ውስጥ በአንድ ዋርካ የተለያየ ቅርንጫፎች ነን ያለ አስተዳደርን ወላይታው ዶርዜ ሳይባል ሳይሰደብ፣ ትግሬው አንተ ትግሬ ሳይባል ሳይሰደብ፣ ሌላው አንተ ወሎዬ አንተ የሚባለውን ሳይባል ፕራይድ እንዲኖረው በማንነቱ ፕራይድ ሆኖ ሶማሌውን በሶማሌነቱ ሶማሌ ኢትዮጵያ የሆነው ትግራዊ ኢትዮጵያ የሆነው አማራው ኢትዮጵያ የሆነው ያንን ነው። እናንተ አሁን ምን ትላለህ ታዲያ? ምን አዳበቃችሁ? ኑዛዜ ምን ነው የምትናሰሰው? ሌላ ጊዜ እናገረዋለሁ። ስለ ኢትዮጵያ ስላልኩኝ አሽቃባጭና ውሸታ ኖ ጎፈንድም የለም። ዛሬ ነው፣ በዚህ ሰዓት ነው። እናንተን የመሳሰሉት በዚህ ሰዓት ነው። የአማራ ህዝብ ብላችሁ አይደል እንዴ እንትን ያላችሁ? የአማራ ህዝብ አሁን እየተጨፈጨፈ ነው። ሌፍት ራይት። ጭንቅላቴን እኮ ነው የሚያሰሩኝ። በጣም እኮ የሚገርም ነው። ሌፍት ራይት የአማራ ህዝብ እየተጨፈጨፈ ነው። በቃኝ። አሁን ኑዛዜ ወዴት ነው የምትሄደው? ወዴት ነው የምትሄደው? እሳቱን ለኳክሳችሁ ያ ለሌላ የለኮሳችሁት እሳት ይሁንና እንጮህልን ላላችሁት አደረሳችሁበት። እናንተ የለኮሳችሁት እናንተ የረጫችሁት መርዝ ለዓመታት እውነትን አናውቅም ብላችሁ እናንተ አይደላችሁ እንዴ ፎቅ ቢዘረጋ እድገት አይደለም ያላችሁት? የዓለም ጋዜጠኞች ከፍለዋቸው ነው ያሉት። ለዓመት ያሉት እናንተ ምንድን ያላችሁት? ህዝቡኖቹን እየተበላ እየወረሰ እንትን እያለ አንተ አይደል ያልከው? እየሳክ ቶክ ሾው እንትን ላይ እየወጣ የማትለው ነገር አልነበር እንዴ? እንዴት ነው አሁን? በዚሁ ልጨርስ ወገኖቼ።
እንደዚህ አይነቱን እያለፍን እነዚህን እያለፍን የዚች ሀገር እዚህ መድረሷ ምልክቱ ይሄ ነው። ዊ አር ዲተርሚንድ ማንነታቸውን ለመናገር እንደነዚህ አይነቶቹ ኢማጂን አድርግ። አሁን በኢትዮጵያዊነት ተናግሬ ያተረፍኩት ምንድነው የፈለግከው? ኖቤል ፒስ ፕራይዝ ሜዳሊያ ፕላት ካርድ ማለት ቤት ውስጥ ስትናገር ፕላት ካርዶች ታደርግና ከየትም የሰበሰብከው ፕላት ካርዶች ነበሩ። ሞር ነው የፈለግከው? ትግል ነው። ትግል ምን እንደሆነ አታውቅም። ምን እንደሆነ ፖለቲካ አታውቅም። ማናናቂያ አይደለም ስራህ። እስክታ ብሔራዊ ቲያትር ምናምን እስክታ ጨፍር ነበር። እዚህ ሀገር መተህ ስትቀባጥር ስትዋሽ ነው። በዛ ነው የማውቅህ እኔ ሀገር ከለቀኩ ኤኒዌይ በጣም የሚገርም እኮ ነው በጣም። ስለዚህ እንግዲህ ምናልባት ወደ ኮንሸስ ተመለስና በፊትም ስለ አማራ ህዝብ አልነበረም መጫወት የነበረው። አማራ ትግሬው እንትን ብሏል፣ ይህም ብሏል። አሁን ግዳው አማራ ህዝብ እየተጨፈጨፈ ነው። በዚህ በ4 ኪሎ ጉዳይ ምንድነው ጸጥ ያደረገ? እግሩን ስለ ሳምክ ፈርቶ ያሸከመ ነገር አለ? የሰጠ ነገር አለ? አንድ ጊዜ ሌላ ጊዜ እናነሳ። ወል ትግል ነውና ይፈልጉሃል። ዛሬ ያቺ እናት ተጠሪዋ እንድትሆን በጥጋቡ ጊዜማ ዝም ብለው ዋሻሃት። እየጠገበች ልጆቿን አብልተው አጠገብተው ወደ ትምህርት ቤት እየላኩ ሴቱ እየተማረ እያለ በመጣበት ጊዜ እንደ ሲኦል እንደ ጥፋት ነው ብለህ አንተን መሳያዎቹ ብለዋል። አሁን ወዴት ነው የምትሄዱት? አሁን ነው የዛን ጊዜ የበላችና የጠጣች ኮንፊውዝ አደረጋችኋት። አሁን ባዶ ሆዷን ያለችው አሁን ነው። ጎንፈንድ ማንም ይቀበል ባይኖርም አትሊስት ፖል ፈልግና ፖል ፔት ስለዛ ህዝብ ጩህ። አንተም ማንም የሚሰማ የለም። አላልኩም ክህደት ያንተ ክህደት ማይሰማል። ለዚህ ነው አድደት አድርጌ አሁን ያለውና በዛ ጊዜ የተናገርከው ይህንን ለብሰ ነበር የተናገርከው እና አሁን እዛ ቶክ ሾው ላይ ሆነ ለብሰህ ሱትህን ለብሰህ እንዲህ ከመሰላቸው ብድግ ብዬ ይቅርታ አለ። ጨዋታ ነው። ትጠየቃለህ። ጊዜ ሲመጣ አይቀርም። ጊዜ ሲመጣ ትጠየቃላችሁ። አይቀርም። የንጹሖች ደም በ21ኛው ክፍለ ዘመን እናንተ የሰራችሁት ስራ በ21ኛው ክፍለ ዘመን የሚቀር አይደለም። ትጠየቃላችሁ። ወገኖቼ አመሰግናለሁ። ምናልባት እነዚህን ሰዎች ቀደሟቸው፣ ሊያዘጉብኝ ይችላሉ። ከዚህ በፊት አድርገዋል። ስለ ጎፈንድነቱ ኪንግ ኦፍ ጎፈንድ የሚባልኩበት ጊዜ ያዘጉብኝ እነሱ ናቸው። አርቲስቶቹን ፒክቸር ብዙዎቹን አውጥቼ እንትን ያለው ያዘግ። ኮፒ ሊንክ ሼር አድርጉልኝ እንዳይዘጋ። እንግዲህ በርቱ። ትግል ነው። እውነቱን ነግራቸዋለን። እውነት ያሸንፋል። በርቱ።